በእውነት ለካ ቤተሰብ አለኝ፣ ለካ ወገን አለኝ፣ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው ደሜ ሲፈስ ስሰቃይ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝበ ክርስቲያኑ። ያ የልጅነት ስብራቴ የተጠገነ ይመስለኛል። ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ በርቺ። በቃ 95% እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ የኔ እናት፣ በቃ ከአንቺ ብዙ ተምረናል፣ አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝ እና እጅግ በጣም ህዝበ ክርስቲያኑን ላመሰግን እፈልጋለሁ። ሙስሊሞች ደውለውልኛል፣ ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተወው በቃ ቁጥር የለውም እና እጅግ በጣም ምስጋና ላቀርብ እወዳለሁ። በደረሰብኝ ነገር በኢንተርቪው መጥቻለሁ። የደረሰብኝን ሰምታችሁ፣ ህመሜን ሰምታችሁ፣ እንባዬን አይታችሁ አብረንሽ ነን ብላችሁኛል። ደግሞ እግዚአብሔር ለምስጋና ደግሞ ለምስጋና ያብቃኝና እናንተን ደግሞ በአደባባይ ለማመስገን እግዚአብሔር እድሉን ይስጠኝ። ይሄ ኢንተርቪው ከመውጣቱ በፊት ቅዱስ ሚካኤል ቤተክርስቲያን ገባሁኝ፣ መካኒሳ ቅዱስ ሚካኤል ገባሁኝና ቅዱስ ሚካኤል የኔ ኩዮች አልፈውኝ ሄደዋል። እንደ ኩዮቼ መሆን አልቻልኩኝም። ምክንያቱም ህመሜን ታውቀዋለህ ቅዱስ ሚካኤል፣ በእኔ እንደማትጨክን አውቃለሁ። ግን ለእኔ ያለህ ይሄ ነው ወይ? ይሄ ነው ለእኔ ያለህ ብዬ አልቅሼበት ነበር። ቅዱስ ሚካኤል በአደባባይ አሳየኝ። በቃ እምባዬን ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት። አላሳፈረኝም። የኔ ያሳደገኝ ሚካኤል አላሳፈረኝም። ከጠበቅኩት በላይ ሆኖን ያገኘሁት ምላሹን እና በጣም በጣም በቃ ከምነግራችሁ በላይ ደስተኛ ነኝ። በጣም ሁላችሁም አመጣችሁ እንደወለዳችሁኝ ነው ያየሁት በዚህ ሰሞን እና አመሰግናለሁ። ከሌላ ስለሆናችሁኝ፣ ድጋፍ ስለሆናችሁኝ፣ መበርቻ ስለሆናችሁኝ በጣም ነው የማመሰግነው። ብፁዕ አባታችንንም አመሰግናለሁ በጣም ምክንያቱም የተጻፈላቸው ደብዳቤ የጻፍኩላቸው ደብዳቤ አይተው እንግዲህ ይመስለኛል በሴት ልጅ የሚጨክን አንጀት ማንም የለውም እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝ እና እጅግ በጣም ነው የማመሰግናቸው። ማይካይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ ነው የምለው ዘመዴ። አሚን። አድማጭ ተመልካቾቻችን የምትሰጡትን ጊፍት ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለእኔ የሰጣችሁትንም የዛሬውን አይቼ ለዮርዲ ልክላታለሁ። ሰሞኑንም እንዲሁ ለምኜ ትንሽ የውሃ መጠጫ ብዬ ልክ ያለው እንዳይርባት እንዳይከፋት፣ አሁን ደግሞ እና አንበሽሿት ዮርዲ መጨረሻ ላይ ስንት እንደሚሰጠኝ ቲክቶክ ነግርሽና ያንንም ለአንቺ እሰጥሻለሁ። የሚመጣ ነገር ለአንቺ ይጠቅምሻል፣ ለልጅሽም ይጠቅመዋል። እና ዛሬ ያሉት የኔ የምላቸው ሰዎች በቃ እያዘረፉ እያዘነቡት ነው በእውነት። እና እንደነገርኳችሁ ናት፣ ለእኔ ልጄ ናት። ስቱዲዮ እያሰራ ቅልልሞሽ የምትጫወት ከዛ ቀስቅሰን ኧረ በእናትሽ አንዴ ተቀረጭ ብለን አቁሜ እንደገና ክራር ገብቶ መሰንቆ ገብቶ ምን ዘብቶ ዘምራ ተመስጣ እንደገና ወደ ጨዋታ የምትሄድ ህፃን የነበረ ለእኔ አሁንም ስጠራትም ህፃን ዮርዳኖስ ብዬ ነው። አሁን ትልቅ ሰው ሆናለች፣ ቢሆንም ያው የልጅነት ነገር አይቀርም ማለት ነው። የደረሰባትን መከራ የደረሰባትን ቁስል ቅድም የነገርኳችሁ የዋሻሁት ነገር የለም። ዋሽቻለሁ ዮርዲ? ይህንን ነገር ያቸው ለህዝቡ በፍጹም በጭራሽ። ትክክል ነው ዘመዴ። ያየውን የሰማኸውን ነው የገባህን፣ በደንብ የተረዳኸውን ነገር ነው
የተናገርከው ምንም ሀሰት ውሸት የተገኘብህ ነገር የለም። ይነባል ሄጃለሁ አይደለም በሰማሁ ቆይቼ የሰማሁት አራዳ ክፍለ ከተማ ነው። ወይዘሮ ቆንጂት ወይ መድኃኒት የምትባል ሴት ሄጃለሁ አይደለም ነግሬያለሁ አይደል አስረድቻለሁ አይደለም። ምክንያቱም እኔ ሴት ልጅ ስለወለድኩኝ ከሴት ስለተገኘው እናት ስላለኝ ደግሞ የምወዳት ሚስት ስላለኝ የኔ ትንሽ ልጅ እሷ የምትወዳት ናት። ዮርዲ የምትወዳት ናት። ዮርዲ በጣም የምትወዳት ናት። እና በዮርዳኖስ ላይ የደረሰው ነገር እኔ ሴት ልጅ ወልጃለሁ። በእኔ የኔስ ልጅ ነገ ምን ይገጥማታል ብዬ ነው እኔ ለማንም ጥብቅና ስቆም እነግራቸዋለሁ። ዮርዳኖስ ፊት ለማንም ጥብቅና ስቆም ታሳቢም አድርገው ልጆቼን ባለቤቴን እራሴ ላይ ቢደርስስ ብዬ ነው። ለማንም ጥብቅና ስቆም እስላሚውን ጴንጤውን ኦርቶዶክሲውን ጉዳዩን ግን ለአንድ ሰው የምሟገተውን እንደራሴ ልጆቼን እያሰብኩ ነው። በልጆቼ አግኝቼዋለሁ።